ትራርልናለሽ ምሩ ፍቅራችሁ ስንት አዘኔ በሳቅ እንደቀየረልኝ ግን ታውቂያለሽ እሱ ባይኖር ኑሮማ የሁላችንም ያዘን ስሜት አደባባይ ወጥቶ እንዳዋጅ ነገርብን ነበር እና ገና ከመምጣትሽ በወሬ ያስኩሽ አይደለ እና እንዴት ነሽ እኔማ ደህና ነኝ ድምጽ ሲጠፋብኝ እኮ ልጅ ምን ሆና ነው ብዬ ላይሽ ነበር አመጣጤ እኔማ አለሁ ይመሻል ይነጋል በቃ ህይወት እንደዚህ ናት ስራ እንኳን ከሄድኩኝ ስንት ቀን ይመሰልሽ ግን እንደዚህ ስትሆኝ ቤት እንዳለው ታውቂያለሽ አትመጭ ወይ ደውለሽ ነው ያትኝም ነበር አሁንማ እናንተ እኮ የቤት መቤት ናችሁ ደግሞ ወንዶቹ ሴቶች ወጣ ሲሉ አይመቻቸው እሱማ እኮ የድሮ ነው አሁን ፈጣሪ መርጎ ከሰጠሽ የሚወድሽ የሚያስብልሽ ነው የሚሆነው እሱስ ልክ ነሽ ቤቴ በአንድ እግሩ ቆሟል እስቲ የሆነ ነገር ጉድ እንበላ ኧረ ባይሆን እናጽደው ደግሞ ለጺም ደውዬላት ነበር ሰንን ይዘሻት ነው ይብላለች እንሂድ በቃ እሺ እንደዛ ካልሽ ለኔም አየር መቀየሩ ጥሩ ይሆናል እና ለሻለው ብራዘር ጀሞ ምንድነው ማትመጡት ይያሉ እየተሰጠዙ ነበር ማለት አሁን ማኮ ህይወት አጓጉ የሆነች ብራዘር አተ እንደዛ ቤት መግባት የሚቀፈይ ልጅ አሁን እኮ በስስት ነው ቤት የሚናፍቀኝ ባክ ቤት አይደለም የሚናፍቅ ቤት ውስጥ ያስቀመጥ ካስወርቅ ናቸው እሱ ስለከነ ታውቃለህ ግን ሴት ልጅ ብላተኛ ሆነች ቤቷን ትሰራለች የሚባለው ነው ሴት ልጅ ታፍቅር እንጂ ምንም ነገር አፍርሳ መስራት ትችላለች ምንም ነገር በጣም እንጂ አስበዋል ያንን ለኛነቴ እንደዛ ከኔ ውጪ ሌላ ሰው የለም የምለው ነገር በሙሉ እኮ ነው ያስቀየረች ይኸውልህ አንተ በጣም ወድ ጓደኛዬ ነህ ጽናት ደግሞ ለአንተ ስትል በጣም ብዙ መስዋዕትነት ከፍላለች ይኸውልህ እኔም ባለፈ ነገር ለወቅሰህ ምናምን ነገር አለ ግን በቃ በጣም ብዙ ነገር በድላታል ስለዚህ ባክ ማላችሁ ያለው ፍቅር ይበልጣልና ካምቦላ ምንም ነገር ቢፈጠር እንዳታስቀይማት አረ በጭራሽ ነው ከዚህ በኋላ እሷን አስቀየሜማ ወደዛ ሲወል ወደሆነ ህይወት መመለስ አልፈልግም ያራዳልች በቃ ተቻችልን ነው መኖር ያለብና ቆይ ግን አንተ ከመቼው ነው እንደዚህ የለም ያለ የትዳርና የፍቅር አማካሪው እኮ ምን ቀኑ ልንገርሽ ወይስ ዓመተ ምህረቱ ከቻልክ ከኔክስፓየር ዴቱ ተነግሬ ደስ ይላል አንተ ፍቅር ኤክስፓየር ዴት የለው ዘላለማዊ ነው በቃ እንደዚህ ፍቅር ሰባኪ ሆነ ትቀር እኔ ምሩዬን ካገኘው በኋላ ነው እንደዚህ እንደ ሻማ ቀንጬ ቀሩት አይሻልም ፋኖስ ይላል ፋኖስ ፊት እማ ሂሳብ በቃ አንቺ ኪራን ካገኘሽ ከነ መፈጠር ይረሳሽኝ አይደል እንደውም ካነሳሽው አይቀር ልጠይቅሽ ሳኒ ለምንድን ነው ስልክ ስደውል ማታነሽው እባክሽ አላየሁትም ነበር ብታይ ቤቷ ሲሄድ በረሳ ዘጋ ቤቱ መስክልክል ብሎ ነበር የጠበቀኝ ሳኒ ብቻኝነት መፍትሄ አይሆንም ብዬ ነግሬሻል ነበር እንዴ እናንተ እኮ የደስታ ጊዜ ላይ ናችሁ ይሄን ደስታችሁን አዲስ ፍቅራችሁን ደግሞ ማበላሽት አልፈልግም እንዴ ምን ማለትሽ ነው አንቺ እኮ በእኛ ችግር ጊዜ ስራሽን ትተሽ ከጎናችን ነበርሽ አይደል እኔ እኮ ምን ብዬ ልንገራችሁ ቢያንስ የእናንተ ችግር በግልጽ የታወቀ ነው እኔ እኮ ምን ብዬ እንደምነግራችሁ ራሱ ግራ ገባኝ እስኪ ቢያንስ የሆነ ነገር ንገሪን ከዛኛ ለመፍትሄው እናስብበታለን እኔና እህቴ ያለ እናትና ያለ አባት ነው ያደግነው እናቴ እስከ 10 ዓመት ያሳድጋኛለች አባቴ ግን 3 ዓመት ይለኝ ሞተው እኔ ራሱ ጭራሽ አላውቀውም ያኔ እናትሽ ስታርፍ እህትሽ ስንት ዓመቷ ነበር እህቴ ያኔ እናቴ ስትሞት ገና 15 ዓመቷ ነበር እናቴ ከሞተች በኋላ እኔን ለማሳደግ ትምህርቷን አቆመች የቀን ሰራተኛ ሆነች ብዙ ለፋች ተሰቃየች ህይወት ከበደ ደግነቱ እናትና አባቴ ሲሞቱ ያወረሱን ቤት ስለነበረ በኪራይ ቤት አልተሰቃየንም እሺ ከዛስ እህትሽ ግን ወልዶ ለሚጥሉ እናቶች ትልቅ ምሳሌ ናት ደሞ እኮ ይሄ የሚያኮራ የእህትሽ ታሪክ እንጂ የሚያስለቅስ ታሪክ አይደለም እሱማ
ያኔ ነበር ሰለሞንን የተዋወቀችው። ማን ነው ሰለሞን? የእህቴ የሞተው ባሏ ነው። እሱ እዛ ሪሰርቸር ነበረ። እህቴ ደግሞ እዛ ከሚሰሩት ሁሉ በጣም ልጅ ነበረች። ቆይ ስንት አመቷ ነበር ይሄንን ስትሰራ? ገና 17 አመቷ ነበር። እዛ በምትሰራበት ሰዓት ሌሎች ሰራተኞች ምሳ ሲበሉ እሷ ግን ገንዘብ ስላልነበራት ምግብ አትበላም። ከዛ ብቻዋን ቁጭ ብላ ሰለሞን ሲያት ለምንድን ነው ምሳ ማትበይው ብሎ ሲጠይቃት ገባው መሰለኝ ከኪሱ አውጥቶ 50 ብር ሰጣት። የሚገርምሽ ያንን 50 ብር ለኔ ብላ አንድቷን ቋጥራ ምንም ሳትበላ ይዛው መጣች። የሚገርምሽ እኮ እንደዛ የምትሆነው የኔን ፍላጎቶች ለማሟላት ነበር እኮ። አሁን እኮ አለፈ። ትላንትና ነበር እያሉ ማውራት በራሱ እኮ መታደል ነው። እሱማ ከዛ እዛ እየሰራች ከሱ ጋርም ተቀራረቡ። የጉልበት ስራውን ታይ ብሎ ጸሐፊው ያደረጋት። የሚገርምሽ መኪናም ነበር። ከዛ ቤት ያደርሳታል። የኛን ታሪክም አወቀ። ከዛ በኋላ እቴ ያቆመችውን ትምህርትም ቀጠለች። ግን እኮ ባለፈው ሪሰርቸር ነበር ነው ያልሽ? አው በሰዓቱ ምንም እንዳትኝ ብዬ ነው ዋሾሽ። ጽናት ታሪኬን ሳስበው ልቤ ይደማል። በተለይ እህቴ ለዛ ብዬ ነው ዋሾሽ። እሺ በቃ ሰንዬ ስወድሽ ተረጋጊ። ከዛ ከ4 አመት ትውውቅ በኋላ በ21 አመቷ ተጋቡ። በሰዓቱ ቤተሰቦቹ ደስተኛ ነበሩ። እኔም አብሬያቸው ኖር ነበር። የባልየው እናት ግን እሷ ጋር እንድኖር ወሰደች። እዛ ቤት መግባት ለኔ ሲኦል ነበር። እየራበኝ የማልበላባቸው ቀናቶች ነበሩ። ለምን አላቅም። ልጄን እህትሽ ተጠቀመችበት ትለኝ ነበር። ምግብ እንኳን ስጠይቃት ለምንድን ነው አንቺ ማበለው ለነፍስ እንኳን አትሆኝኝም ትል ነበር። እየተራቡ ምግብ አለመብላት ደግሞ ከባድ ነው። እና ቆይ ወደ እህትሽ አትመለሽም ነበር? እንዴት ብዬ ለኔ ብላ የተንከራተተችው ሳይበቃት እንዴት ብዬ በትዳሯ ልግባ? እሱማ ይከብዳል። ግን ይህንን ማሰብሽ ራሱ ምን ያክል ለእህትሽ ቦታ እንዳለሽ ነው የሚያሳየው። ከዛ ከጊዜ ወደ ጊዜ እህቴ ስታየኝ እየከሳው መጣው። ክረምቱ ሲገባ ጠብቃ እሷ ጋር ወሰደች። ከዛ እሷ ጋር መኖር ቀጠልኩኝ። እሷ ራሷ አስተዋይ ናት። በመሃላቸው ጥብቅ ቅርርብ አለ። ከዛ ይቀርምና ያቺ ክፉ ቀን መጣች። ሰለሞን ምን እንደሆነ በማይታወቅ ምክንያት ራሱን በገመድ ሲጣርጎ ገደለ። ይሄው ከዛን ቀን ጀምሮ እህቴ እድሜ ልክ ጸጸት ተሸክማ መኖር ጀመረች። ቤተሰቦቹም ልጄን አንቺ ነሽ መተት አድርገሽበት ደህና የነበረውን የገደልሽው እያሉ እድሜ ልኳን ሲያሳድዷት ኖሩ። ምናልባት አዘን ላይ ያለ ልብ እኮ ብዙ ይላል። እና ለዛ ነዋ እናቱ 40 ቀን እንኳን ሳይሞላው ጥቁር ሻሿ ከላዩ ላይ ሳይፈታ ሀብቱ ይገባኛል ብላ ለፍርድ ቤት የቆመችው። ምንም ሀዘኑ ቢከብድ ልብ ግን ምድራዊና ዓለማዊ ገንዘብን አታስብም። እህቴም እሱን ሳገኘው ባዶ ነበርኩ። አሁንም ባዶ እጄን እወጣለሁ። የቤተሰቦቹን ስም በክፉ አታንሱ ብላ ቅያሪ ልብስ እንኳን ሳትይዝ ከዛ ቤት ወጣች። በጣም አስተዋይና ቅን ሴት ናት። ቤተሰቦቹ እንደዚህ አርገዋት እንኳን ስማቸው በክፉ እንዲነሳ ለመፈለጓ ምን ያደርጋል። እና ያንን ቅንነቷን እንደ ንብረቷ እዛ ቤት ጥላ ወጣች። ከዛ ሌላ ሰው ሆነች። ተመስገን። ተኛች? አዎ ተኛች። እንዴት በስንት መከራ እንዳስተኛት ብታይ። እንውጣ። አዎ ከስራብሻት። ናሆማ አሁን የጽን ፍቃድ ጠይቄ ለቤተሰቦቼ እስክነግራቸው በጣም ነው የጓጓሁት። ግን ኪራ ጽናት አንድ የደበቀች ነገር እንዳለ ታውቃለህ? እሱን አልረሳሁትም፣ ግን በዚህ ሰዓት ደስተኛ እንዲነጥቀኛል። አዎ ግን እንደዚህ ይችላል ብለን የምናልፋቸው ነገሮች ዋጋ ሊያስከፍሉ ይችላል ታውቃለህ? አዎ ግን በዚህ ሰዓት ብጠይቃት ተመልሳ እንዳትርቀኝ ፈራ። እሱማ ልክ በጣም ከባድ ስሜት እኔም አውቀዋለሁ።
ተማምን አለብኝ ምሩ መቼም ጥላት አትሄድም እዚህ ልተኛ ምን ትችላለህ እንደዛ ነው ብለው ቤተሰቦቼ እኮ እስካሁን ስለምሩ ልብ ከዛኩ እሱም አለበክ በቃ ያውቀስ ብለህ ትነግራቸዋለህ ባክህ ማዘር ገና ካሁኑ ውለዱ ክበዱ ምናምን እያለች በጣም እየቋወጠችብኝ ያለች እሱ ነው ግን ያው ምን አማራጭ አለ እንደምንም ብለህ ትነግራታለህ ማሚ ደግሞ የገባት ናት ግን በሷም ደግሞ አትፈቅድም ታውቃለህ ብቻ እስኪ ምን እንደምናደርግ ነው ሰው ግን በቃ ሲስቅ ውስጡ ምን እንዳለ አይታወቅም አይደል? በጣም እንጂ አሁን እንደዚህ አይነት ችግር ውስጥ መሆኗን ማን ሊጠረጥር ይችላል? ግን ደግሞ በቃ እሷ ከራሷ በላይ ለእህቷ መኖሯና መጨናነቋ በጣም እየጎዳት ነው። አንዳንዴ ለሰው መኖር ከመጠን በላይ ካለፈ እኮ መጨረሻው ጉዳት ነው። አዎ፣ ግን እህቷ ለእሷ ያደረገችላትን ነገር እያሰበች አሁን ላይ ደግሞ እሷ ለእህቷ ምንም ማድረግ አለመቻሏን ስታስበው በጣም እየጎዳት ነው። እሱማ ግን ደግሞ ለኖረልሽ ሰው አለመኖርም በጣም ከባድ ጸጸት አለው። ግን በቃ ከዚህ ህይወት እንድትወጣ የሆነ ነገር ማድረግ አለብን። እሺ እንዴት? ታውቂያለሽ ምሩ፣ እጇ ላይ ያለውን ቀለበት ራሷ ሆነ ብላ ነው ያደረገችው። እንዴ ለምን? ምክንያቱም በቃ ማንም ሰው ጓደኛ አላት ብሎ እሷን እንዳይቀርባት ነው። ወይኔ ሰው እንደዚህ መራቋ በራሱ እኮ በሰው ላይ እንዴት ተስፋ እንደቆረጠችና እንዴት እንደተሰበረች ያሳየናል። ግን ምንም ቢሆን በችግሬ ሰዓት የደረሰችልኝ እሷ ናት። ምንም ሳይኖረኝ ቤቷ አስገብታ ምግብ አብልታ ጎኔን ማሳረፊያ ሰጣኝ። አረ አሁን ላይ እሷን መርዳት አለብኝ። ሰኒ እኮ የሳቃችን ምንጭ ናት። ስለዚህ በየሰበቡ የሚስቁ ጥርሶቿን ከልቧ እንድትስቅ ማድረግ አለብን። ኪራ ደወለ። ሄላ ፍቅር ጽናት አረቴ በመድኃኒዓለም እኔ በራብ ሞትኩብሽ። ይኸውልሽ በኋላ ምሩ መታ የት ሄደህ ስትልሽ ምን እንደምትያት እኔ እንጃልሽ። እኔ አላየሁትም ነው የምልህ። ባሌ ጥፋና ከኪራና ከጽናት ራስ አልወርድ። እሺ አጅሪት እዚህ ተገጥረሻል። ነይ ግቢ እስኪ። ነግሬያለሁ እኮ እንደ ጭራ ነው የምከተል። እንዳይጠፋን እኛ እዚህ እናንተን ለማስደሰት ላይታችን እንላለን። እናንተ ከማንገር ወጣ ከማንገር ገባ ምናምን ነገር ትላላችሁ። ዝም በላው። እንደዛ እንዳይሆን ራስ መቆጠብ ነው። አረ የሆነ ሰው ሲቀና እያየው ነው። እንኳን ቀናች እንዴ! ብትቀናም እኮ ስለምትወደው ነው። የኔዋም ጀመራት መሰለኝ። በተለይ ከዛ ከታክሲ መውረጃ ጀምሮ ቤት እስክንደርስ ድረስ ሰላም የሚሉት ሰዎች ብዛታቸው ደግሞ እኮ ሁሉም ሴቶች ናቸው። እሺ ምን ላድርግሽ? እንዲያርግ በሉ። እኔ ጥሎብኝ የሰው መውደድ አለኝ፣ በቃ የሴት መውደድ አለኝ። ግን እሺ በቃ እኔ አንቺ ብቻ ነኝ። እሺ እንዳታስቢ፣ እንዲች ብለሽ እንዳታስቢ። ተማመንብሃለሁ እኮ። ለምን ይሄ እንደ በግ ሙክት ምልክት አታርግብኝ? ያንቺ ምን ማሳያ ወይኔ ምሩ፣ በቃ እኔ አንተ መቀለጃው እኮ። ምሩዬ አንቺ ማይኔ ፍቅር እንጂ ያኔ መቀለጃ አይደለሽ እንዴ። አኪራ መስለማ ይችላል ማለት ማውዛት ላይ መጣው ባጁ መሰለኝ። ባለፈው የፍቅር መቀስና ያስቲያል ነበር። አንቺ ደግሞ የፍቅር ግራይንደር ነሽ። በሉ በቃ ያው ወጣውላችሁ። ናው ምን ሆነ ነው እንደዚህ ይባላል እንዴ? ወይስ እየቀለድክ ነው? እኔ ልከተላት ለማንኛውም በቃ እኔም ላይ አትመሰለኝ። ምን ሆነ ነው? የተፈጠረ ነገር አለ? ምን አውቃለሁ። እስካሁን ምንም አልተፈጠረም። ካሁን በኋላ ግን ይፈጠራል። ምን ሞት ነው? በቃ እኔ ሞትልሃለሁ። በራብ ሊገሉኝ ነው እዚህ ቤት እያየህ አይደል? ወይኔ ነው ስጡኝ እያልክ ፊት ነሷ። ፊቴ ነው እንደሚያደርገው። አይዞሽ አባቢ። ባሎቻችሁ ታችሁ የምትከተሉኝ ነው እንዴ? እና እኔ ሲንግሎኝ የቀረው እንደሆነ እናንተንም ሲንግል አድርጋችሁ እንዴ? እኔ ደግሞ እኮ ስትወጪ የሆነ ነገር ነው እሺ፣ ከፋሽ ነበር የመሰለኝ። ወይ በከፋት አሁን የሚሰማኝ ስሜት ረሃብ ብቻ ነው። ኧረ ነው ሄርቦኛል ብሎኝ ነበር።
እሱ ብትተዋከል ይሻልሽ። እኔ ምንም አልሆንም። ከአሁኑ ራሱ ካመለጥሽ ነው ምንም አማቱኝ። እሱማ በሽ ትንሽ አሁን ወደ ውስጥ ሲተዋለካሳ እንዴ ሀኒንማ መሸኘት አለብን። እንደውም የሆነ ሻንጣ ውስጥ የሆነ ትርፍ ቦታ ቢኖር ከታ እንድትወስድሽ ነው። አይናሁን የልብ አውቃ እኮ ነው ማለት የልብ አውቃ አይ ምሩዬ የለኝም ብዬ ነው እንጂ እኮ ታውቂያለሽ እንደዚህ እንደማልል እና እንደ ቅድሃና ልትሄድ ነው ማለት ነው። አንተማ ዝም በል በእናትህ። ማዘሯን ስንት ቀን እንጠይቃት ስለ ዝም ብለህ ኧረ እናንተ በዛ ጊዜ አይደለም እና የታመመ ሰው መጠየቅ ስም ቢጠይቁ ራሱ እኮ አታውቅም ነበር። እሱማ ግን በእናትህ ሳያት የሌለ ነው ሸሚያዚ። እኔ ራሱ ግን እሷ ምንም አላለች። እሷማ እኮ ምንም አትልም፣ ግን ያው እንደ ሶስት ታስበው ይደብራል። ስለዚህ ነገ እዚህ እንጥራትና ቢያንስ እንኳን በስርዓቱ ቻው እንበላት። በቃ ይሄ ድንቅ የሆነና የተባረከ ሀሳብ። እሺ እሷ ለትንሽ ጊዜም ቢሆን የኪራና የጽናት የፍቅር ግንባታ ላይ ተሳትፋለች። መሳተፍ ብቻ ብታይ ቤታ እኮ ይዛና ሀና ስታሽከረክራት እንዴት ተደንቃ አስተያየት እንደነበር። ኧረ ናሆም አይሳቅም። አምላኬ ሳቃት በለኝ እባክህ። ኧረ እና አለቀስኪ በል። እኔ እኮ እንደው ከሀበሻ አባባል ግርም የሚለኝ ሰው ሊያማ ሲፈልግ እንደው ፈጣሪው ሰው አማት በለኝ። ኧረ ሰኒ ግን ከሀበሻ አባባልና ባህል ጋር ትታይ እንጂ እና እንደዚህ ስቆ ሳካት በለኝ አይጋጭም። ፈጣሪንም ሰይጣንንም በአንድ ሰዓት እኮ ግራ ማጋባት ነው። እኔ ግን ይኸውልሽ ሳድግ ልክ እንዳንቺ ነው ማሰብ የምፈልገው። ያው እንደኔ ባትሆንም አንዳንድ ኮርሶች እሰጣለሁ። እናንተ ክርክሩ ላይ ትቆያላችሁ መሰለኝ። እኔ ለነገ አንዳንድ ነገር ላዘጋጅ። በቃ እኔም ላግዛ። እንዴ ኧረ እኔ መጣሁ። ወገኛ ጎረምሳ ወሬት ነው። አንተ ዋሺ እኔ ስራ አታውቅኝም። ልጅቷን ተፋታት እንጂ ምን ይሻላል? እባክህ እኔ የምሰራውን ትቀምሳለህ። ምሩ ማናት ነው አስብለሽ አይሳም እንደምሻሉ እኮ ነው እብድ ነው የሚባለው። እስቲ አሁን ስላችሁታል እኔ አግብቼ ምግብ ስሰራለት ምናምን እስማ እሱንማ እንዳይው አንቺ ፍቅር የሚለው ነገር ስላላዝሽ ነው። እኔማ በልጅነት እኮ የተከተብኩት። ስለዚህ እንዲህ በቀላሉ አይዘኝ። እኛ ክትባት አምልጠው ነው ማለት ነው ይመስለኛል። የሚገርምሽ ነገር ፍቅር የሚባለው ነገር ፊት ለፊቴ ሲመጣ እንዴት ሽል ብዬ እንደማልፈው። ምን ይሻልሻል ግን? ምንም ጎመን በጤና ደሞ እኮ የሆነ ጊዜ ጽናት ሳኒ ረፊ ጽዝበት እንደዚህ ብላ ያዛት ቀን አቅሏን ነው የሚያስታት። አይ ሰኒ እንደዚህ ስትስቂና ስትጫወች እኮ ምንም ሀዘን እንደሌለብሽ ነው የምትመስለው። ከሰዓታት በፊት እንደዛ አይንሽ እስኪቀላልቅሽ አሁን ምንም እንዳልተፈጠረ የህይወት ቋጠሮሽን ተሸክለሽ ትስቂያለሽ። ፈጣሪ የኔን ህይወት እንዳስተካከለ ያንቺንም ህይወት እንዲያስተካክልልሽ እንዲያሰምርልሽ ሀዘንሽን እንዲቀንስልሽ እመኝልሻለሁ። እህትሽም ወደ ቀልቧ እንድትመለስ እመኝልሻለሁ። ፈጣሪ ሆይ አደራ። ጽናት ምን ሆነሽ ነው? ምን አላችሁ? በሰላም ነው እንደዚህ ስራ እንዳጣሰው ዝም የምትይው? እኔ ስራ ያጣሰው እንዴት ነው የሚያየው? በየፖሊ የተለጠፈው ማስታወቂያ ሲያነብ ነው እንደዛ የሚያፈጣው። አንቺ ልጅ በቃ የምትይው አታጭማ። እና ምን ልበል እንደዚህ አፍጥጠሽ እያየሽ? እኔ ድሮ ነገርሽ ነበር እዚህ ልታደንቅ እንጂ ልትሰሪ አትመጪም። ይኸውልሽ ምሩ ይሄን ባልሽን አንድ በይል አንድ ነው። አዎ እንግዲህ እንደዚህ ነው ገበያው። እኔ እኮ ሲጀመር ቃላቃብላችሁ ይሄን እንዲህ መስራት አቅቶኝ አይደለም። አንቺ ልጅ ልጅ ጨጓራሽ ናትላች ቢያንስ የሰራሽው ነገር መብላት መቻል አለብሽ። ይሁንላችሁ። ቡና ይጣፍጣል። አሁን የምሬን አስመስክረሻል። እኔ እኮ ድሮም ነገር ነበር አልሰማም አልክ እንጂ። እኔ እኮ ችግሬ ካላየሁ ምናምን በዛ እኮ እና አሁን አየህ ቆንጆ ቡና ከእናተ ነው። አንቺ ምሩ ይሄ ሰው እያሳረፍሽ። እሺ አንተ ሰው እየተዋት እንጂ ልጅ ጋር እንዴ
ሰውዬ ስትይ ምን ትዝ እንዳለኝ ታውቂያለሽ? ጽናትና ኪራ ሰውዬ ሴት ይላልት እኔማ እኮ ሀና አበባ ጉዝጉዤ ስጠብቃቸው ተው አታባክን አለችኝ ደውላ። እናንተማ እኮ መገዳደል ነበር የቀራችሁ። ብቻ ያረኩትን ነገር ሳስታውሰው በጣም ያስቀኛል። ትቀልዳለህ እንዴ? አንተ እኮ ጽናት እኔን ካደረገችኝ አንጻር እኮ ምንም አላደረገችም። ትዝ ይላል እንዴ? ያመለጠኝ ነገር አለ እንዴ? እስቲ ንገሩኝ። ወይ አንቺ ምን ያላደረገችን ነገር አለ? ናሆሚ ረፍ እንዴ ታሪኬ እኮ ነው። ይኸውልሽ የዛን ቀን እንደ አዲስ ነው የተወለድኩት፣ እንደ አዲስ። የሰርቪሱ ቀን ነው። ይኸውልሽ ምሩ እንደውም ያን ቀን ቁጥሩን እነግርሻለሁ፣ ባሌ የተረፈበት ቀን ነው ብለሽ ሻማ ታበሪያለሽ እንዳረሹ። አረ ወይ ለምን ካላንደር አናዘጋለን? አፌ ቁርጥ ይበልልሽ የኔ ጀግና። ይኸውልህ እሷን አበረታታትና አልጨርሰውም። ይኸውልህ አረ የወሬ ያለ ያስብላችሁ እንዴ? አንዳችሁ ንገሩኝ እንዴ። ሰኒ እኛን እኮ ከጨዋታው ውጭ ያደረጉ። ይኸውልሽ ጽናት እዚህ እንደገባች ሰሞን እንደዚህ አልነበረችም። እኔ ይኸውልሽ ላጥ ብዬ ፏ ብዬ ገብቼ ኪችን ውሃ መጠየቅ። እሷ ይኸውልሽ ለምን አያችሁኝ ብላ አራስ ነብር ነበር የምትሆነው፣ አራስ ነብር። አሁን በስንት ልመና እንደዚህ የተስተካከለችው ሰው የሆነችው። አንተ ሚስቴንማ እንደዚህ እንዳትጥላት እንዴ። እና ልትክድ ነው እንዴ? የዛኔ መታችን ምት ነው እንዴ? አንተ ስንት ቀን የታሸሁት እንደዛ እብድም ጅልም ነበር እኮ ያድርገች ጽናት። እሺ ከዛስ? ይኸውልሽ እንደውም ለወሬ ሟች ነኝ ካላልሽ አልነግርሽም። አልልም። ይቀራል። ምን መሰለህ? እንደውም ኪራ ንገረኝ። አይ ከባለ ታሪኩ ብትሰሚ ይሻላል። እኔ ድርጊቱ ከተፈጸመ በኋላ ነው የደረስኩት። ተውታ እንደውም ይቀራል። ወይ ነው የሚያስኮርፋት እንዴ? ምንድነው እርሻ የበዛበት የስንዴ ዳቦ ወክልሽ እኮ እንዴ ናሆሚ። ኧረ ተዋት ልጅቷን። በቃ እንደዚህማ ከምትናደጂ ይነግርሻለሁ። እሺ ንገረኝ። አይ ሰኒ አጨክኝም በቃ አይደለ? ከዛ ይኸውልሽ ገብቼ የተጋተትኳት መሰለኝ በሰርቪስ አንስታ አናቴን። እንዴ እኔ እኮ ቡናሽን በጣም ወድጄው በፔርሙዝ አድርገሽ ላኪልኝ ልልሽ ነበር። ምን ችግር አለው? ለአንቺማ ኤክስፖርት አደርግልሻለሁ። ከዛ ራስሽን ፔርሙዝ ትከተሽ ልትሸመለ ከዚህ ሀገር ንቅንቅ የለም። በቃ በናይሴ ጨርሽው። ውሽ ልጅ እንደሆነ ቆይ አንተ ምንድን ነው ችግር? ልጅቷን ያለ እድሜዋን ልታስረጃት ነው እንዴ? ሄዷል እድሜዋ ምንድን ነው? ምሩዬ በቃ አዳሩና አንደኛችሁን ነገ ትሄዳላችሁ። እንደዚህ ቤታችን ለቀን ከወጣን እኮ 2 ቀን ይሞላል ነው እኮ። በቃ 3 ቀን ይሙላችሁ። እናንተ ምንድነው መጣው ብላችሁ አስቆያችሁ እስካሁን? ምን እባክሽን እዳሩ ስላት እምቢ እያለች ነው። አረ እኔ ወደ ቤት ሄዳለሁ። ከደህና ቤቴ እንዳትወጣሉ እንዴ ሰኒ አንቺ። ቆይ በአንዴ ሄዳችሁ ቤቱን ጭር ልታረጉብን ነው? እሺ እኔ ግን አላውቅም፣ ብሄድ ይሻለኛል። እሺ እኔ የሆነ ነገር ለምኛችሁ አውቃለሁ። ልለምናችሁ በቃ አዳሩ። ወይ በእናትሽ በቃ አታስጨንቂ። ኧረ ተው፣ ቆንጆ ፊልም አለ፣ እሱን እኮ እንድናይ ብዬ ነው። ፊልም አለ? አዎ በቃ እናዛለን። ነይሲ መጀመሪያውን ቀይ ካርድ ነበር። እኔ እኮ ሲጀመር ያለሙኝ ነው የገባሁት። አይዞሽ በሬዲዮም ቢሆን እናስፈልጋለን። እስኪ ዝም በሉ ፊልሙን እንይበት። አይ አንተ ደግሞ መጀመር አንተ ገና ማስታወቂያ ላይ አይደለም ነው የተዋናሽ የምትሸመድዱ ነው። ዝም በል በቃ እንይበት። አትረብሹ በቃ። ሻው ፊልም ነው ጭራሽ የፍቅር ፊልም ነው እንዴ? አታዩዋትም? ለምን እባክሽ እዛ ፍቅር እየተጫወታችሁ እኔ ብቻዬን የፍቅር ፊልም ላይ ነው እንዴ? ለምን ግን? ኧረ አይቻልም። በለው እናንተ ተነሱ፣ እንዳሳዩ ተነሱ። እንዴ አንቺስ? እኔማ ቁጭ ብዬ ፊልሙ ነው ያለው። እኔ እኮ ሲቆድ አይደለም የብዶች አለቃ ነው የምትለው። እንዴ አይቻልም። አታዩ እንዴ እናንተ እዛ ፍቅር ስትጫወቱ እኔ ብቻዬን ላይ ነው። ትቀልጃለሽ። እናያለን። ልከፍተው ባልሆነ አዎ